ከአንዳንድ ጓደኞቻችሁ ጋር ተገናኝታችሁ ስትለያዩ ውስጣችሁ በደስታ ነው የሚሞላው ወይስ ባዶነት? ሁላችንም በሕይወታችን መርዛማ ወይም ቶክሲክ የምንላቸው ሰዎች ያጋጥሙናል። የሚገርመው ግን ብዙዎቻችን መርዛማ ግንኙነት ውስጥ እንዳለን የምናውቀው ሕይወታችን መበላሸት ሲጀምር ነው። ዛሬ የምንነጋገረው ስለ ፍቅር ግንኙነት ብቻ አይደለም። ስለ ጓደኝነት፣ ስለ ዘመድ፣ አልፎ ተርፎ ስለ ሥራ ባልደረቦች ነው። ዛሬ የምንመልሰው ትልቅ ጥያቄ አለ። በዙሪያ ያሉ ሰዎች ለእድገቴ መሰላል ናቸው ወይስ የእግር ብረት? እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ መርዛማ ሰዎችን የምትለዩባቸውን 5 ምልክቶችና ራሳችሁን ነፃ የምታወጡበትን ተግባራዊ መንገድ አሳያችኋለሁ። በመጀመሪያ መርዛማ ግንኙነት ማለት ምን ማለት ነው? ባጭሩ ሰላምን የሚነሳ፣ በራስ የመተማመንን ስሜት የሚሰርቅና ሁልጊዜ ጥፋተኛ እንደሆንክ እንዲሰማ የሚያደርግ ግንኙነት ነው። መርዝ ቀስ እያለ ሰውነትን እንደሚገድል ሁሉ መርዛማ ሰዎችም ቀስ እያሉ ስብናዬን ይገድላሉ። መርዛማ ሰዎችን የምንለይባቸው 5 ዋና ምልክቶች። አንደኛ፣ ሁልጊዜ ተበዳይ መሆን። እነዚህ ሰዎች መቼም ጥፋተኛ አይደሉም። ለደረሰባቸው ችግር ሁሉ ሌላ ሰውን ወይም መንግስትን ወይም እድላቸውን ይወቅሳሉ። ከነሱ ጋር ስትሆኑ ጥፋቱ ሁልጊዜ የእናንተ ይመስላችኋል። ሁለተኛ፣ ቅናተኛ ጓደኞች። ጥሩ ዜና ይዛችሁ ስትመጡ እንኳን ደስ አለ ከማለት ይልቅ የነገሩን መጥፎ ጎን ብቻ የሚነግራችሁ የእናንተ ስኬት የሚያስቆጣቸው ሰዎች። ሶስተኛ፣ ተቆጣጣሪዎች። ምን መልበስ እንዳለባችሁ፣ ከማን ጋር መዋል እንዳለባችሁና ውሳኔዎቻችሁን በሙሉ መቆጣጠር የሚፈልጉ እናንተ ብዬ ነው እያሉ ነፃነታችሁን ይሰርቁባችኋል። አራተኛ፣ ሐሜት አፍቃሪዎች። ከእርሶ ጋር ሆኖ ሌላ ሰውን የሚያሙ ሰዎች። ከሌላ ሰው ጋር ሲሆኑ ደግሞ እርሶን እንደሚያሙ ጥርጥር የለውም። አምስተኛ፣ የጉልበት መጠጫ የሚያደርግህ። እነሱ ችግር ሲገጥማቸው ብቻ አንተን የሚፈልጉ፣ አንተ እርዳታ ስትፈልግ ግን ስልካቸውን የሚያነሱ። አሁን ጥያቄው መለየት ይቻላል የሚል ነው። አዎ ይቻላል፣ ግን ቀላል አይደለም። ምክንያቱም መርዛማ ሰዎች ብዙውን ጊዜ የቅርብ ዘመድ ወይም የቆዩ ጓደኞች ሊሆኑ ይችላሉ። እነዚህን 3 ደረጃዎችን ተከታተሉ። አንደኛ፣ ርቀትን ፈጥሩ። በየቀኑ የምታገኛቸው ከሆኑ ግንኙነቱን ቀስ እያላችሁ ቀንሱ። ሁለተኛ፣ ደንበር አበጅለት። አንዳንድ ጊዜ አይሆንም ማለት ተለማመዱ። ሁልጊዜ ለሰዎች ጥሪ አቤት አትበሉ። የእናንተን ሰላም የሚነካ ሲመጣ በግልጽ ይህ ነገር አይመቸኝም ማለት አለባችሁ። ሶስተኛ፣ አዲስ አቅጣጫ ያዙ። መርዛማ ሰዎችን ስትለቁ የሚፈጥረውን በጥሩ ስራ በመፈጸም ወይም በአዳዲስና አዎንታዊ ጓደኞች ሙሉት። ወዳጆቼ፣ ሕይወት በጣም አጭር ናት። ያላችሁን ውስን ጊዜና ጉልበት እናንተን በማያሳድጉ ሰዎች ላይ አታባክኑ። ዛሬ አንድ ውሳኔ እንድትወስኑ ፈልጋለሁ። ጓደኞቻችሁን ዘርዝሩ። ከዝርዝሩ ውስጥ ስታገኛቸው ድካም የሚሰማችሁን አንድ ሰው ለዩ። ዛሬውኑ ከዛ ሰው ጋር ያላችሁን የጊዜ መጠን ለመቀነስ ወስኑ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ አድርጉት። እንዲሁም ይህ ቪዲዮ እንዲደርስ የምትፈልጉት ጓደኛ ካለ ሼር አድርጉለት። ኮሜንት ላይ ደግሞ ንገሩኝ። መርዛማ ጓደኛ ገጥማችሁ ያውቃል? እንዴትስ ተለያያችሁ? የእናንተ ተሞክሮ ለሌላ ሰው ትምህርት ሊሆን ይችላል። በሚቀጥለው ቪዲዮ እስከምንገናኝ ለራሳችሁ ክብር ስጡ። ሰላማችሁን ጠብቁ። ቻው። አመሰግናችኋለሁ።